ከእግሮ በታች በሚሊዮን የሚቆጠር የብር ሀብት ተቀብሮ ሊሆን እንደሚችል ያውቃሉ? በ1933 ዓ ም የጣሊያን ጦር በጀግኖች አርበኞቻችን ተመቶ ሲፈረካከስ የያዘውን የጦር ካዝናና በሺዎች የሚቆጠሩ የጠገራ ሳንቲሞችን ተሸክሞ መሸሽ አልቻለም ነበር። የከበዳቸውን ሳንቲሞች ከሐረር እስከ ጅማ፣ ከጎንደር እስከ አዲስ አበባ ቀብሮት ሄዱ። ሽንፈታቸውም ጊዜያዊ መስሏቸው በኢትዮጵያ ዋሻዎች፣ ድልድዮችና ምሽጎች ስር የቀበሩት ይህ ፋሽስቶች ምስጢራዊ ሀብት ዛሬ የት ይገኛል? ዛሬ በሀገራችን የሚደረጉ ታላላቅ ቁፋሮችስ የዚህ ሀብት ፍለጋ አካል ናቸው ማለት ይቻላል? አብረን የምናይ ይሆናል። በኢትዮጵያ የታሪክ ጥፋቶች ውስጥ ብዙ ጊዜ ጠገራ ብር እየተባለ የሚጠራው የማሪያ ቴሬዛ ታለር ከግዙፍ የብር ሳንቲምነቱ ባለፈ ከአንድ ትልቅ ወታደራዊ ምስጢር ጋር ስሙ ተደጋግሞ ይነሳል። በሁለተኛው የዓለም ጦርነት ማክተሚያ ላይ ሽንፈትን የተከናነበው የጣሊያን ወራሪ ጦር በሚሊዮኖች የሚቆጠር የጠገራ ብር በኢትዮጵያ ተራራዎችና ጫካዎች ውስጥ ደብቆ ወይንም ቀብሮ ስለመሄዱ የሚወራ ታሪክ በምስራቅ አፍሪካ ምድር ከተከሰቱ እውነተኛና እጅግ አስገራሚ ወታደራዊ ታሪኮች ውስጥ አንዱ ነው ማለት ይቻላል። ዛሬም ድረስ በብዙዎች ዘንድ አንድ ግዙፍ የጣሊያን የሀብት ክምችት በምስጢር ተቀብሯል የሚለው እምነት በሰፊው እየተናፈሰ ይገኛል። ለመሆኑ የፋሽስት ወራሪዎች እነዚህን በመቶ ሺዎች የሚቆጠሩ የብር ሳንቲሞች በመላው ኢትዮጵያ ዋሻና ገደላ ገደል ውስጥ ለምን ደብቀው ቀብረውና ጥለው ለመሄድ ተገደዱ? መንግስትስ እስካሁን ፈልጎት ይሆን? በዘመናችን የሚደረጉ በርካታ ቁፋሮችስ ከዚህ ጉዳይ ጋር ይገናኛሉ ወይስ ከዚህ ምስጢር ጀርባ የነበረው እውነታ ምንድን ነው የሚለውን በዚህ ቪዲዮ እንቃኛለን። የኢኮኖሚ ጦርነትና የፋሽስቶች እንግዳ ተቃር ነው። ታሪኩ የሚጀምረው ከጦርነቱ ቀደም ብሎ በነበረው የኢኮኖሚ ሽኩቻ ወቅት ነበር ማለት ይቻላል። ቤኒቶ ሙሶሊኒ በ1928 ዓ ም የኢትዮጵያን ወረራ ሲጀምር የፋሽስት ባለሥልጣናት በአዲሱ ግዛታቸው ውስጥ የጣሊያንን የወረቀት ገንዘብ ወይንም ሊራ ዋናና ይፋዊ መገበያያ በማድረግ የሀገሪቱን ኢኮኖሚ ለመጠቅለል አልመው ነበር። ሆኖም ግን ያልገመቱት ጽኑ ተቃውሞ ከመላው ኢትዮጵያዊ ገበሬና ወዛደር ከፊታቸው ቆመ። በአማካኝ ለ2 ክፍለ ዘመን ያህል በሰሜን ምስራቅ አፍሪካ በተለይም በኢትዮጵያ ውስጥ ብቸኛው ተአማኝነት ያለው መገበያያ ገንዘብ የኦስትሪያዋ ማሪያ ቴሬዛ ታለር ወይንም በእኛ ሀገር ተለምዶ ያጠራር ማር ቴሬዛ እየተባለ የሚጠራው ከንጹህ ብር የተሰራ የሳንቲም ገንዘብ ነበር። የንግሥት ማሪያ ቴሬዛ ምስል ያለበትና 1780 የሚል ቋሚ ዓመተ ምህረት የተቀረጸበት ይህ ወፍራም የብር ገንዘብ በሕዝቡ ዘንድ ያለው ክብር የላቀ ነበረ ማለት ይቻላል። የኢትዮጵያ ገበሬዎች፣ ነጋዴዎችና ተራው ሕዝብ የጣሊያኑን የወረቀት ሊራ ጨርሶ ካለማመናቸውም በላይ እንደ ከንቱ የቀለም ወረቀት ይቆጥሩት ነበር። በመሆኑም በብር ጠገራ ሳንቲም ካልተከፈላቸው በቀር እህል፣ ከብት ወይንም ስንቅ ለጣሊያን ጦር ለመሸጥ ፈጽሞ ፈቃደኛ ሳይሆኑ ቀሩ። እዚህ ላይ የጣሊያን ፋሽስት አገዛዝ ወታደሮቹን ለመመገብም ሆነ የጀመራቸውን መሠረተ ልማቶች ለመገንባት ወደማይችልበት ችግር ውስጥ ገባ። ምንም እንኳን ጣሊያኖች ሊራውን የበላይ ለማድረግ የማሪያ ቴሬዛን ታለር በሕግ ቢያግዱም በእጅ የሚላቸውና የሚሰማቸው ሰው ጠፋ። ነገሮች ከጠበቁት በተቃራኒ መሆኑ ሲረዱና መፍትሄ ሲጠፋ የወረራ ተግባራቸውን ለማስቀጠል ሲሉ ብቻ በሮም በሚገኝ የገንዘብ ማተሚያዎቻቸው በሚሊዮን የሚቆጠሩ ፎርጅድ ጠገራ ብሮችን በምስጢር እያተሙ ወደ ምስራቅ አፍሪካ ማጓጓዝ ጀመሩ። ማር ቴሬዛም ጣሊያኖች የጠሉት ነገር ግን ያለ እርሱ መንቀሳቀስ ያልቻሉት ተወዳጅ ሳንቲም ሆነ። ቀደም ብሎ የነበረውና ጣሊያኖችም በኋላ እያተሙ በስፋት የሚያስገቡት የማር ቴሬዛ ገንዘብ በሀገሪቱ በስፋት መንቀሳቀሱንም ቀጠለ። ወራሪው የጣሊያን ጦር ባንኩን ወይንም የሀገሪቱን ገንዘብ እንቅስቃሴ በሚዘውርበት በየካምፕ ጦሩና በየጦር ሹሞች በመቶ ሺዎች የሚቆጠር ማር ቴሬዛ በነበረበት በ1933 ዓ ም አጋማሽ ግን አንድ ድንገተኛ ነገር ተፈጠረ። የብሪታንያ ጦር ከጀግኖቹ የኢትዮጵያ አርበኞች ጋር በመሆን የተቀናጀ የመልሶ ማጥቃት ዘመቻ ሲጀምሩ የጣሊያን ወራሪ በአጭር ጊዜ ውስጥ ድምጥማጡ መጥፋት ጀመረ። የጣሊያን የጦር ሰፈሮች፣ አስተዳዳሪዎችና የስንቅ አቅራቢዎች ከየአቅጣጫው በፍጥነት እየተሸነፉ እየፈረሱና ወደ የመሸጉባቸው እንደ ጎንደርና ከረም ባሉ ጠንካራ ይዞታዎች መሸሽ ጀመሩ። በዚህ ታላቅ መደናገጥ ውስጥ ግን አንድ ትልቅ ማነቆ ገጠማቸው። ይኸውም የጠገራ ብሩ እጅግ በጣም ከባድ በመሆኑ ይህን ይዞ ለመሸሽ አለመቻሉ ነበረ። በሺዎች የሚቆጠሩ ወፍራምና ከባድ የጠገራ ብሮችን ተሸክመው የሚሸሹ ወታደሮች ወይም የተደናገጡ የአስተዳደር መኮንኖች በኢትዮጵያ ወጣ ገባ ተራራማ መልክዓ ምድር ላይ በፍጥነት መንቀሳቀስ ፈጽሞ አልቻሉም ነበር። ጣሊያኖች አንድ የጦር ሰፈር ሲጠቃ ወይንም ውድቀቱ በሚቃረብበት ጊዜ የወታደራዊ መመሪያ ዶኩመንቶችን፣ የጦሩን ካዝናና ንብረቶችን በብሪታንያ ጦር ወይም በኢትዮጵያ አርበኞች እጅ መግባት እንደሌለባቸው በጥብቅ ያዙ ነበረ። ከዚህም በላይ ጣሊያኖቹ ሽንፈታቸውን ጊዜያዊ እንደሆነና ወደፊት ተጨማሪ ጦር ይዞ የመመለስ ተስፋ ስለነበራቸው ሀብቱን ይዞ መሸሽ አልመረጡም ነበር። ይልቁንም ብዙ የጣሊያን መኮንኖች የኩባንያ ገንዘቦቻቸውን፣ የወታደር ደመወዞችንና የየአካባቢውን የአስተዳደር ካዝናዎች
በልዩና ምልክት በተደረገባቸው ቦታዎች፣ በወታደራዊ ሰፈሮች አቅራቢያ፣ በድልድዮች ስርና በዋሻዎች ውስጥ ቀብረው ወይንም ደብቀው ሄዱ። ይህን ያደረጉት ጦርነቱ ሲረጋጋ መልሰው ቆፍሮ ለማውጣት በማሰብ ነበር። ይሁን እንጂ ነገሮች እንደጠበቁት አልሆኑም። የጣሊያን አገዛዝ ውድቀት በጣም ድንገተኛና አስገራሚ በመሆኑ ብዙዎቹ ሚስጥሩን የሚያውቁ መኮንኖች ተማረኩ፣ አንዳንዶቹም ተገደሉ፣ ሌሎቹም በቋሚነት ከሀገር ተባረሩ። በዚህም ምክንያት በኢትዮጵያ ምድር ላይ ስፍር ቁጥር የሌላቸው የተቀበሩ የብር ሳንቲሞች ባለቤታቸውን አጥተው ተደብቀው ቀሩ። ምዕራፍ 3 ከሐረር እስከ ጅማ የሀብቱ መሸሸጊያ ቀጠናዎች። የጣሊያን ጦር ሽንፈት አሻራዎችና ጥሏቸው የሄዳቸው የጠገራ ብር ሳንቲሞች፣ ካርታዎችና ወታደራዊ ቁሳቁሶች ከኤርትራ ድንበር አንስቶ እስከ ኬንያ ቦረና፣ ከሱዳን ጋምቤላ እስከ ሶማሊያ ድረስ በመላው ኢትዮጵያ ምድር ተበታትነው ይገኛሉ። ዋና ዋናዎቹን የቅርስ መገኛ ቀጠናዎች እንጥቀስ ብንል እንኳን በአራት ክፍሎች ማየት እንችላለን። አንደኛ፣ የምስራቅ ኢትዮጵያ መስመር ሐረርጌና ድሬዳዋ። ይህ ቀጠና የጣሊያን ምስራቅ አፍሪካ ግዛት ዋነኛ የትራንስፖርትና የንግድ መስመር ነበር። የፈረንሳይ ኢትዮጵያ ምድር ባቡር መስመር የሚተላለፈው በዚሁ በኩል በመሆኑ ክልሉ ከፍተኛ የገንዘብ ዝውውርና የወታደራዊ ስንቅ ክምችት የነበረበት ቦታ ነው። በሐረር በድሬዳዋና በጅጅጋ መስመሮች ላይ ባሉ የድሮ የጣሊያን ወታደራዊ ካምፖችና የአስተዳደር ህንፃዎች አካባቢ የጦር መሳሪያዎች፣ የግንኙነት ራዲዮኖችና የጠገራ ብር ሳንቲሞች በተደጋጋሚ ተገኝተዋል። ሁለተኛ፣ የደቡብና ደቡብ ምዕራብ ቀጠና ጅማ፣ ሲዳሞና ቦረና። በሰሜኑ ክፍል የጎንደር ምሽግ እስከተሰበረበት ጊዜ ድረስ በደቡብ በኩል ደግሞ ጅማ የጣሊያን የጦር ኃይል ማዕከል ነበረች ማለት ይቻላል። የብሪታንያ ጦር ከኬንያ አቅራቢያ ወደ ደቡብ ኢትዮጵያ ሲዘልቅ፣ የጣሊያን ጦር ደግሞ ሰራዊቱን ስንቁንና ንብረቱን እየጣለ ወደ ጅማ ጫካዎችና ተራራዎች ለመሸሸግ ተገዷል። ከዚህ ቀደም በተደረጉ ድንገተኛ ቁፋሮችም በጅማ ከተማና በዙሪያዋ ባሉ ወረዳዎች ለምሳሌ ቦንጋ፣ እንደዚሁም በሲዳማ ይርጋለም እና በቦረና መስመር በርካታ የጣሊያን ባንኮች ጥለዋቸው የሄዱትን ሰነዶች፣ ካዝናዎችና የጦር ሜዳ ቅሬቶች ተገኝተዋል። የምዕራብ ኢትዮጵያ ምሽግ ወለጋ፣ ደምቢዶሎና አሶሳ። ምዕራብ ኢትዮጵያ በተለይም ደምቢዶሎና ጋምቤላ የጣሊያን ጦር ከሱዳን በኩል ለሚመጣው የብሪታንያ ጥቃት መከላከያ ያደረገባቸው ወሳኝ ቦታዎቹ ነበሩ። በጀነራል ጋዜራ ይመራ የነበረው የደቡብ ምዕራብ የጣሊያን ጦር ክፍል እጅ ከመስጠቱ በፊት በጫካዎችና በወንዝ ተፋሰሶች ውስጥ በርካታ ወታደራዊ ንብረቶችንም ቀብሯል። ከጊዜ በኋላም በዚያ አካባቢ የከባድ መሳሪያዎች ቅሪቶች፣ የወታደር ካምፕ ቁሳቁሶች እና ለወታደሮች ደሞዝ ሊከፈል የተዘጋጀ የጠገራ ብር ክምችት አልፎ አልፎ መሬት ተቆፍሮ ሲወጣ ተስተውሏል። 4. የማዕከላዊ ኢትዮጵያ ልብ አዲስ አበባና ዙሪያዋ። አዲስ አበባ የፋሽስት ጣሊያን ምስራቅ አፍሪካ ግዛት ዋና ከተማና የቫይስሮይ ወይም የንጉሱ እንደራሴ መቀመጫ ስለነበረች ትልቁ የመንግስት ሀብትና ንብረት የነበረው እዚህ ነበረ። በ1933 ዓ ም አርበኞች ከተማዋን ለመቆጣጠር ሲቃረቡ የጣሊያን ባለሥልጣናትና ነዋሪዎች ንብረታቸውን በከተማ በሚገኙ ትልልቅ ሕንፃዎች ውስጥ በምድር ቤት ካዝናዎችና በአዲስ አበባ ዙሪያዎች ባሉ ተራራማ ገጠራማ ቦታዎች ለምሳሌ እንጦጦ፣ ሳቢሳና ቃቄ መደበቃቸው ይነገራል። ከዚህ ቀደምም በእነዚህ አካባቢዎች የታሪክ ሰነዶች፣ የፋሽስት አርማ ያለባቸው የነሐስና የድንጋይ ቅርሶች፣ የጦር መኮንኖች የግል ሰይፎችና ሽጉጦች እንደዚሁም የባንክ ካዝናዎች በብዛት የተገኙት በዚሁ በማዕከላዊ ኢትዮጵያ ክፍል ነበር። የመንግስት ድርድርና የአርኪኦሎጂ ምስጢር። ይህ በቢሊዮን የሚቆጠር ዋጋ ያለው የጠገራ ብር በየስርቻው ወድቆ መቅረቱ መንግስት እንዴት ሳይሰማ ቀረ ወይስ መንግስት ራሱ በምስጢር አውጥቶታል የሚለው ጥያቄ ከቀዳማዊ ኃይለሥላሴ ዘመን ጀምሮ እስካሁን ድረስ የሚነሳ ትልቅ እንቆቅልሽ ነው። እንዲያውም በዘመናችን በተለያዩ አካባቢዎች የሚደረጉ ታላላቅ የግንባታ ቁፋሮች እግረ መንገዳቸውን የዚህ ሀብት የማሰስ ስራ አንድ አካል ናቸው የሚሉ ወገኖችም አሉ። በመንግስት ደረጃ የጠገራ ብር ክምችቶችን ብቻ ለይቶ ለማውጣት የተደረገ ይፋዊና መጠነ ሰፊ የሀብት ፍለጋ ዘመቻ መኖሩን የሚያሳዩ የታሪክ ሰነዶች ባይኖሩም ከጦርነቱ ማብቂያ በኋላ በኢትዮጵያ በጣሊያንና በብሪታንያ መንግስታት መካከል የተደረጉ ወታደራዊና ህጋዊ እንቅስቃሴዎች ግን ጉዳዩን በቀጥታ የሚመለከቱ ነበሩ ማለት ይቻላል። ለመጥቀስ ያህል እንኳን የብሪታንያ ወታደራዊ አስተዳደር ወይም ቢኤምኢኦ የካዝና ፍለጋ በ1941 የጣሊያን ጦር እጅ የሰጠበት በነበረበት ወቅት የብሪታንያ ወታደራዊ ባለሥልጣናት የጣሊያንን ይፋዊ ካዝናዎች የመውረስ ስልጣን ነበራቸው። የብሪታንያ መኮንኖች የተማረኩ መኮንኖችን በመመርመር ወታደራዊ ደሞዝ የተደበቀባቸውን ቦታዎች ለማግኘት ጥረት ያደርጉ የነበረ ሲሆን በእነዚህ ኦፊሴላዊ ፍለጋዎች የተገኙ ሳንቲሞችም ለብሪታንያ ጦር የጦርነት ወጪ ማካካሻ መዋላቸውን የተለያዩ መዛግብት ይናገራሉ። የጣሊያን መኮንኖች ምስጢራዊ ካርታዎች። ከጣሊያን ወታደራዊ መዛግብት ወይም ሚሊታሪ አርካይቭ የወጡ መረጃዎች እንደሚያመለክቱት የፋሽስት ስርዓቱ ከመፍረሱ በፊት የነበረው መመሪያ ካዝናዎች በጠላት እጅ ከመውደቃቸው በፊት በጥንቃቄ መቀበር አለባቸው የሚል የነበረ ሲሆን ብዙ መኮንኖች የገንዘብ ሳጥኖችን የቀበሩበትን ትክክለኛ መጋጠሚያ ወይም ኮኦርዲኔትስ በወታደራዊ ካርታዎች ላይ መዝገቡ ነበረ።
ከጦርነቱ በኋላ የተወሰኑ የቀድሞ የጣሊያን ወታደሮች እነዚህን ካርታዎች በመያዝ በግል ወደ ኢትዮጵያ ተመልሰው ሳንቲሞቹን ቆፍሮ ለማውጣት የሞከሩባቸው አጋጣሚዎች እንደነበሩም በምስጢር ይነገራል። የኢትዮጵያ መንግስት የካሳ ጥያቄ በ1947 በተፈረመው የፓሪስ የሰላም ስምምነትና በ1956 በኢትዮጵያና በጣሊያን መካከል በተደረገው የካሳ ስምምነት ላይ የኢትዮጵያ መንግስት የጣሊያን ባንኮችን ማለትም ባንካ ዲ ኢታሊያ እና ባንኮ ዲ ሮማ ጥለውት የሄዱትን ተንቀሳቃሽና የማይንቀሳቀስ ንብረት በይፋ ወርሷል። በመሆኑም በኢትዮጵያ ግዛት ውስጥ የሚገኙ ማንኛውም የተቀበረ የባለቤትነት ማረጋገጫ የሌለው የጦርነት ትርፍ በሕግ የኢትዮጵያ መንግስት ንብረት እንዲሆን ተደንግጓል። የአርኪኦሎጂ ቁፋሮች በቅርብ 10 ዓመታት ውስጥ የኢትዮጵያ ቅርስ ጥበቃ ባለስልጣን ከተለያዩ ዓለም አቀፍ የአርኪኦሎጂ ቡድኖች ጋር ለምሳሌ የጣሊያኑ አርኪኦሎጂስት አልፍሬዶ ጎንዛሌዝ ሩይባል የሚመራው ቡድን በጥንታዊ ቁፋሮ ወቅት የጦር መሳሪያዎችን፣ የግል ዕቃዎችንና የጠገራ ሳንቲሞችን ማግኘታቸውን ይፋ አድርገው ነበር። እነዚህ የተገኙ ሳንቲሞች በአሁኑ ወቅት በብሔራዊ ሙዚየምና በጎንደር ሙዚየሞች ውስጥ በቅርስነት ተቀምጠው ይገኛሉ። በአጠቃላይ ባለፉት 10 ዓመታት ውስጥ በተወሰኑ የሀገራችን ክፍሎች ባሉ የአካባቢው ገበሬዎችና የግንባታ ሰራተኞች በማርያ ቴሬዛ ታረር የተሞሉ ትናንሽ ማሰሮችን ወይንም የጥይት ሳጥኖችን አልፎ አልፎ ማግኘታቸው እሙን ነው። ይሁን እንጂ ሰፊ ድብቅ ሀብት የያዙ የሀገራችን ገድላ ገደሎች በእነዚህ የብር ገንዘቦች የተሞሉ ዋሻዎችና ጉድጓዶች አሁንም ድረስ የታሪካችን ድብቅ ሚስጥር እንደሆኑ በምድር ውስጥ እንደተቀበሩ ይገኛሉ።